ነው ቪዥን ላይ ያስቀመጥኩ። ምንም አይነት ቴክኖሎጂ የለም። ምንም አይነት የማህበረሰቡ ላይፍ የተስተካከለ ነው ወይ አይደለም። እኔ ያደኩበት አካባቢ የኔን አስተዳደግ ነው ሪፍሌክት ያደረጉት። ፋውንደርስ የቻይልድ ወይም ደግሞ የልጅነት ወይም ደግሞ አሁን ከሶፍትዌር ኢንጂነሪንግ የመጣ ያለን ሶፍትዌር ኢንጂነሪንግ እንደነገርኳችሁ ነው። እኔ በአጋጣሚ ሶፍትዌር ላይ ወድቄ ያገኙት ራሴን እንጂ መጀመሪያ ጤና ሜዲሲን መግባት ነው የምፈልገው የነበረው እሱ። በአጋጣሚ ራሴን እንዳልኳችሁ በፈተናዎቹ ሶፍትዌር ላይ ያገኘሁት በፈተና ነው የገባው። ሶፍትዌር ኢንጂነሪንግ ዲፓርትመንት ላይ የተቀላቀልኩት በፈተና በዛ ፈተና በአጋጣሚ እዛ ውስጥ ብቻ ያገኘሁት። ከዛ ግን በዛ ነገር ይሄ ነገር ማለት ነው ሲስ founder can establish Tmolkai Solutions PLC other people can create a miracle success product 100%, but we must research why they didn't. ፋውንደሩ ከዛ ቅድም የሆነ ቪዲዮ የዘጋችሁት እንደው በጣም ሳራ በረሃ ሲመስላችሁ ጊዜ ከድኮር ጋር አልመጣላችሁ አይመጣም። እውነት ነው። ለዛ ነው ሲንስ ፋውንደሩ ከዛ በረሃ መጥቶ ቲሞልካይ ሶሉሽን ፒኤልሲ ቲምወርክ በሚለው ስም እኮ ብዙዎች ይቀርባሉ። ቲምወርክ በሚለው ስም ቲሞልካይ ሶሉሽን ፒኤልሲን ከመሰረተ ሌሎች ህዝቦችማ 100% እርግጠኛ ሆኜ የምናገረው እዚህ ካላችሁት እንደኔ አይነት ተቸገረ፣ እንደኔ አይነት የተራበ፣ እንደኔ የተፈተነ ሰው እርግጠኛ ነኝ አይኖርም። ለምን? በጣም ብዙዎቹ በሱዳን የቀን ስራ ስናይ በዛው ሄደዋል። የለም ከ5ኛ ክፍል እስከ 6ኛ ክፍል ያቆጥ አንድም አብረኛ ዳይሰ እዛ አካባቢ ከነበሩ ማለት ነው። ያንን ከሰራ የአዲስ አበባ ልጆች ኢትዮጵያና አፍሪካን ሀገራት የሚያስተዳድር ሀብት ማፍራት ይችላሉ 100%። ግን ለምን እሱ ላይ ሪሰርች እንስራ። ቲሞልካይ ሶሉሽን ፒኤልሲን ከመሰረተ አዘር ፒፕል ሌሎች ወጣቶችስ ሌላ ወጣት አዘር ፒፕል ካን ክሬት ሚራክል ተአምራዊ ሰክሰስ ለአገርም ለአህጉራትም ተአምራዊ ሰክሰስ መስራት ይችላሉ። ግን እየሰሩ አይደለም። ምክንያቱም ምን እንደሆነ ግን ሪሰርች መስራት መቻል አለብን። 100% መስራት እንደሚችሉ እርግጠኛ ነኝ። but we must research on that 100% መስራት እንደሚችሉ እርግጠኛ ነኝ። በሱ ምንም አልደራደርም። ለምን ብዙ ሰዎች ቢዝነስ ጀምረው ፈተና ፈተናኝ ወይ ደግሞ ገንዘብ አጣሁ ቲሞልካይ ሶሉሽን ሲመሰረት ቲሞልካይ ሶሉሽን በአሴል ደረጃ እስከ 3 ሚሊዮን አለው አላችሁ እንጂ መልካም ነው። ቲሞልካይ ሶሉሽን አሁን ሚሊዮነር ነኝ። የኔ ብቻ ሚሊዮነር ምንም አይደንቅም። አሁን የኔ ሚሊዮነርነት ምንም አይደንቅም። ከዛ በላይ እነዛ ወጣቶች ሰርተው ያን ማድረግ የሚችል አቅም ነበራቸው። የአባቱ ቤት እያለ ያንን ቤት ለ30 ዓመት የሆነ ዋስትና አድርጎ ይኖርበታል። ወይ ደግሞ የሆነ አካል ህይወቱን በ40 ዓመት በ30 ዓመት የሚፈጀው ነገር ይበደራል። በ30 ዓመት የራሱ ህይወት ለመኖር ተዛቆ ለመኖር ብቻ ብለ መኖራችን አልሳካስም መባላት ጀመረ። አላማችን መኖር ላይ ብቻ አይደለም። መኖራችን አልሳካለና ስብርስ መባላት ጀመረ ነው። ያቆም አሁን ያለው ሪያሊቲ መኖራችንን ሌላ ሰው የነካብን ወደ ባሰና ትንኩት ይባላል። ፍላችሁ ወር ስለባሰም ነው በጣም ጤናማው ግን የሆነ ሆድ ስለባሰና እኔን የተናገረኝ ይመስለኛል። አንድ ሰው የሆነ ነገር ሪያክት ሲያደርግ ነው። እነዚህ ነገሮች ላይ ጥናት ማድረግ ሰዎች ለምን እየሰሩ እንዳልሆነ መጠየቅ ያስፈልጋል። ቪዥኑ በግልጽ መረዳት ይኖርባቸዋል። ከዛሬ ጀምሮ ቪዥናችን ይሄ ነው። ቱ አድሬስ ሶሻል ቻሌንጅ ስሩ ኢኖቬቲቭ ሶፍትዌር ኤንድ ኢንስፓየር ዩዝ ክሬቲቪቲ ስሩ ሳይንስ ኤንድ ቴክኖሎጂ አካዳሚ። በእነዚህ ነገሮች በሳይንስና ምርምር ተቋም ላይ ቲሞልካይ ሶሉሽን ብር ይኖረው ብር ቢኖረው እኔ ለምርምር ተቋም ያደርጋለሁ እንጂ ለቤተሰብ ያላደርግ ነገራቸዋለሁ። ቅድም እውነቱን ነው የነገርኳቸው። ታናሽ ወንድሜ ታላቅ ወንድሜ መጀመሪያ ይሰራሉ። ለምን እኔ ታዲያ በገንዘብ ልክፋቸው እኔ ነገ እንደማልሞት ለምን እርግጠኛ ነኝ? ምን እርግጠኛ አደረገኝ? ይስሩ እንጂ መስራት ነው ያለባቸው። ይህንንም እኮ ናና ተረከብ ብትለው ነገ ወይ ቁማር ተጫውቶበት ወይ የሆነ ነገር ሆኖ ወደዛው ጎዳና መሄዱ አይቀርም። ስለዚህ ይህን ምርምር ካስሄድክ ግን አንድ ሰው ከምታለው ብዙ ሰዎችን አላር ማድረግ ይሄዳል። ቪዥናችን እሱ ከሆነ ወደ ሚሽናችን ስንመጣ ወይም ደግሞ በእነዚህ ከዕለት ተግባሮቻችን ላይ ስንገባ እያንዳንዱ ሰራተኛ ምን መስራት መቻል አለበት? የመጀመሪያው ቅድም እንዳልኳችሁ ለምን እየሰሩ አይደለም? ለምንድን ነው የጤና ምሁራን ተመርቀው መርፌጊ ወይ ሌላው ነው የቀሩት? ለምንድን ነው የፊዚክስ መምህሩ ኒውተንስ ላው ኦፍ ሞሽን እያለ የቀረው? እንዴ አረ መራመድ አለበት። እስከ መቼ?
የሆነ ነገር ፊዚክስ ከሰራ ወይ ደግሞ ኬሚስትሪ ከሰራ ጤፍ አምጥቶ በኬሚስትሪ እንጀራ ማምጣት መቻል አለ። በሱ ካልሆነ እየተኖረ አይደለም። ምን ማለት ነው? እንደዛ ነው መቀየር ያለበት። ስለዚህ ሪሰርች ኤንድ ሌቨሬጅ ኢመርጂንግ ቴክኖሎጂስ ቱ ድራይቭ ኢምፓክትፉል ግሎባል ሶፍትዌር። እኔ ሰራተኞች ሳስገባ እዚህ ያሉትም ያውቁታል። የመጀመሪያ ምንድነው የምላቸው? ሶፍትዌር ስኪል ላይ በርታ። ቲምወርክ ላይ እንደምትቆይ እኔ እርግጠኛ ሆኛል። ነገር ቲምወርክ ላይ ላትቆይ ትችላለህ። ቲምወርክ ስትወጣ የሚሰጥ አንድ ብቻ ወረቀት ይስላል። ከደሞዝ የምታስቀምጠው ንብረት እንደማይኖር እርግጠኛ ነኝ። ግን ስኪል ይኖርህ እያልኩ ነው የምናገረው። ለምን ነገ ብትሄድ ያለው ዋስትና ቲምወርክ ላይ ያካበትከው ስኪል ነው ዋስትና። ስራ ልምድ ኦር ደግሞ የሚቀመጥ ብር የለም። ስኪላችሁ ግን የእናንተ ፊክስድ አሴት ነው። ቲምወርክ ሶሉሽን ይሄ ጠረጴዛ አለ ካልኩኝ እናንተ ምን ፊክስድ አሴት አላችሁ? የራሳችሁ የሶፍትዌር ዴቨሎፕመንት ስኪል። ዴቨሎፐር ከሆናችሁ የዴቨሎፕመንት ስኪል ዴይ ቱ ዴይ ማደግ መቻል አለበት። ወይ ደግሞ ቪዥናችሁን እንዳልኳችሁ ማስቀመጥ ይጠበቅባችኋል። አይ ዴቨሎፐር ላልሆን ይችላሉ፣ ነጋዴ ሊሆን ይችላሉ ካላችሁ ቶሎ ወደ ንግዱ በቃ እሱ ነው የምለው። አእምሮ ላይ ዴቨሎፐር አስቀምጠ አብዛኛው የመንግስት ሰራተኛ አሬ መንግስት ስራ ነው ነኝ የራሴን ስራ ልፍጠር ይላል። ይህንን ቅጥር ሲሞሉ አስበውታል። ቅጥር ፎርም ሲሞሉ አስበውታል። የግል ስራ ይመስላል፣ ግን ሁልጊዜ ጸሎት አለበት። የራሴን አሬ ደሞዝ ጭማሪ ጸሎት ነው። የደሞዝ ጭማሪ ምንም የኑሮ ውድነቱ ጸሎት ነው። በቀን የኑሮ ውድነት ሳይወራ አይውል ማለት ምን ነው? ተረተረት ምን ይጠቅማል? እሱ ተረተረት ኑሮ ውድነት ተወደደ። ኑሮ እኮ አልተወደደ። ኑሮ ውድነት እኮ ሲጨምር በጣም ብዙ የምንፈልግ ነጋዴዎች እኮ አለ። ኑሮ ውድነት ሲወደድ የምንፈልግ ነጋዴዎች አለ። ኑሮ ውድነት መወደድ አለበት። ለቲምወርክ ሶሉሽን ለምን የሚሸጠውን ሶፍትዌር በሚሊዮኖች ይሸጣሉ። እና ሰራተኛ 50 ሺህ ብር ነው የምከፍልልና የሚሸጠውን ሶፍትዌር እኔ ናበል 1 ሺህ ብር ነው የምከፍል ብዬ አዋድጄ እሸጣለሁ። ወደ እኔ ጋር ምን አገናኝ ነው? ወደ እኔ ብር አልፈርተው እኮ ምንም ተረተረት እኮ ነው። ተወዳና አይሰራም። ሀብት ወደ ሶስቱም ወደ ብልጦች ፍሎ ስለሚያደርግ እንጂ ማለት ወደ ብልጦች ነው ፍሎ የሚያደርገው። ሆነ ቦታ ላይ ምን አይ አሁን ያለን ሀብት ለእያንዳንዱ ሰው እኩል ብታከፋፍለው መልሶ ወደ ነበረበት ይመጣል የሚል አይታችሁ ታውቃላችሁ? ሀብት አሁን ያለ የኢትዮጵያ ሀብት ወይም ገንዘብ እንበለው ያን ገንዘብ ለ120 ሚሊዮን እኩል ብታከፋፍለው ያ ሀብት ወደ ነበረበት ስትራክቸር ይመጣል መልሶ። በሱ እርግጠኛ ይላል ገንዘብ ላይ የሚመራመሩ ሰዎች እርግጠኛ ነኝ። ለምን አንድ ሯጭ 20 ሚሊዮን ብር ሲሸለመው በአመት 20 ሺህ ብር የለም አካባቢ ምን ይሰራል? ብር ቅድሚያ ላገኝ ማለት አረ ምንም አይጠቅም። እሱ እናንተ ላታምኑ ትችላላችሁ። ብር ማግኘት የስራ ለመፍጠር ያስችለኛል፣ ግን 100% እንደማይሆናችሁ እርግጠኛ ነኝ። ብር ማግኘት ስራ ሊያስፈጥር አይችልም ሊሆን ስለማይችል ይሄ የተፈጥሮ ህግ ነው። መጀመሪያ ማሰብ ነው ያለብን እንጂ ከዛ ብሩን እኔ ለምሳሌ በቲምወርክ ሶሉሽን አሁን እየተባላ እየተዳከመ እየተላለቀ ያለው ወጣት እንደማደን እርግጠኛ ነኝ። ለምን እርግጠኛ የሆንኩት መሰረቱን አስቀምጫለሁ። በዚህ መሰረት መቀጠል አለብን አልኩኝ። በዛ መሰረት ስንቀጥል መዳን ይቻላል። አብዛኛው ሰው የኔን ህይወት ሪያክት የሚያደርግ ሳይሆን ለኔ ህይወት እንደሚያስፈልግ ይገባኛል። ለምን ያ ሰው ሶርስ ኦፍ ኢንካም አደረገው እኮ አረ አንድ ሰው የሆነ ስራ ሰራ አይደል? የሆነ ስራ ሲሰራ ደግሞ የሆነ ነገር ሰጠው እየሰራ ነው ያስፈልጋል። ያ ሰው ቲምወርክ ለወጣት ከሌለ ይኖራል? ቲምወርክ የለም።